በአይኔ የማየው ነገር ምንድነው? ፍራንክ ነው ወይስ እውነት ሙስሊም ሆና ነው እቺ ልጅ? ዝኑ በእናትሽ መልሽ። አሽሃዱ አላ ኢላሃ ኢላላህ የሚያደርጉት ነው ሰለም አላህ ከመራኝ ሙስሊም ነህ ብሎ ከጠራኝ አምኜ ለሱም ምንድነው? በአይኔ የማየው ነገር ምንድነው? ፍራንክ ነው ወይስ እውነት ሙስሊም ሆና ነው እቺ ልጅ? ዝኑ በእናትሽ መልሽ። ወገኖች ወደ ዲን ኢስላም በመጡ ቁጥር አይብ ሲዘረዝሩ እንደው መቼ ነው የምትጨርሱት? እስኪ ሰላም ጓደኞቼ እንዴት ናችሁ? ደህና ነን። መስከረምና ሰሞኑን እዚህ ስትል ላይ አልተንጫጫንም ገና ነው። እናቺ ልጅ ማለት አብሮ አደጌ ጓደኛዬ ሲጀመርም እኮ ጓደኛ አይደል እንደሚያጠቃው የሚያጠቃው የሩቅ ያጠቃል። ልጅ አንድ እውነት አልነግራችሁ ነው የመጣሁት ማለት ነው። ይኸው እቺኛው ፉት በይ ወጣት ነው ይሄ ሰናለችው። በጀምሮ ሙስሊም ናት። እናት አባቷም ሙስሊም ናቸው። ደግ አደረገች። ኢትዮጵያ ያለችው ሙስሊም ነበረች ማለት ነው። እና ወደ ዱባይ መጣች። እሰይ ዱባይ መታ እየሰራች ሳለ ቤቷ አልተመቻትም እና ተመለከታችሁ አይደለም? የሩቅ ጓደኛ እኮ አይደለም እኮ ታክሲን ያስከፋል። ገመናችሁም ይዘረዝርላችሁ ወንድምናንተ እየኖሩ ሳለ የቅርብ ነው። ተመልከቱማ አፋለኝ ብላ ስታወራ ያው ለሱ አላሁ ሙስተዓና ክርስቲያን ልትሆን ነበር። አልሐምዱሊላህ ላኒ መሰል እስላም የገዛ ጓደኛዬ ቱክቱክ ላይ አጀንዳ ትሆን ወይኔ። ከዚህ በነገራችን ላይ ሰላም በጣም ባላጌዎች ናቸው። ማማዬ ሀቢብቲ እንኳን አንቺ ቅርና እኔ ራሴ ማመን ነበር ያቃተኝ ሻሃዳ ልትዝትል ማለት ነው። በርግጥ ይገባኛል ያለሽበት ስሜት፣ ነገር ግን ውሸት አይደለም። ኦኬ ተረጋግቼ ላስረዳሽ ብዬ ነው እንጂ የተናገርሽው ቃላቶች እንትን ነው ማለቴ እኔ እንኳን በዝናሽ ቅርና በማንም ሰው የምነግድ ሰው አይደለሁም። ኦኬ ሀቢብቲ ሻሃዳ ደግሞ ይዛለች ይሄው በኦሮሞ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ وأن عيسى الله أكبر وأن عيسى أبشر عبد الله ورسوله ما شاء الله الله أكبر رقم بيا أكبر እነኚህ ሴቶች አማኖታቸውን የሚቀይሩ ሴቶች ለሁለት ነገር ነው። አንደኛው ለወንድ፣ ሁለተኛ ደግሞ በር። እኔ የምለው ማለት ነው ይሄን 3 ቀን 4 ቀን ማለት ነው በዚች ልጅ እንደ ጸጉር ማበጠራ ስታበጥሯት ነበረ። አንድ ሰው ማለት ነው የፈለገውን ሃይማኖት የመከተል መብት አለው። ወይም እናንተ ስላወራችሁ ወይም እናንተ ስለጮኻችሁ ይች ልጅ አትመልሷትም። መንገሩን ጨርቅ አድርግልሽ ነው ማለት ያለባችሁ። ስለዚህ ማንም ሰው ፈልጎ ባደረገው ነገር እናንተ ምንም ነገር ብታወሩ አትመልሷትም። በቃ ሄደች የፈለገችውን ማምለክ ትችላለች፣ መብቷ ነው። ማንም አያስገድዳትም። ምን እሷ በሰራችሁ ነገር እኛ ተጠያቂ ነን አላችሁሳ? ምን አገባችሁ እንዴ? ይሄ እኮ በፊትም ድሮም ያለ ነው፣ አሁንም እያለ ነው ያለ ነገር ነው። ሃይማኖት መቀያየር አዲስ ነገር አይደለም። ለምን በእነሱ ሃይማኖት አንድ ሰው ወይም ሲመጣ ወይም ሲሄድ እንደኛ መነጋገር የሚያደርጉት ለምንድን ነው? በሷ ነገር እኛ ኃጢአት ተጠያቂ ነን አላችሁሳ? የሚጠይቃት አንድ ፈጣሪ ብቻ ነው። ስለዚህ ምን አገባችሁ? ሲያድነኝ ሙስሊም አረገኝ። በቃችሁ ይሰማችኋል? በቃችሁ ዝናሽ አትበሉብን። ቲክቶክ አስጠላኛው ሄዳን ጀቹዳ ሱራ እክላስ ከሰቲ አንጋያት አንቺ ሐዲስን ቁርአን ምንም ሱረቱል ፋቲሃ ትርጉም ማታቂ እሷ ሰሂህ ቡኻሪ ሙስሊም ላይ እንዲህ ይላል፣ ቁርአን እኮ ይሄ አንቀጽ ላይ እንዲያቀዝ ምዕራፍ ላይ እንደዚህ ይላል እያለቻችን ነበር አይደል እንዴ?
ያቺ እንዲህ ስትለን የነበረች እህታችን ዛሬ መጣችኛ። አልሐምዱሊላህ ታንተን ደግሞ ኦብሎታ ኡመቱ ባረገን ሲሉ በዝነቱ እኔን መርጦኝ ሲያድለኝ ያንተ አረገኝ። እሺ ስምሽን ቀሪ ያላችሁት ስሜን ቀይራለሁ፣ ግን ቶክቶክ እስከ 1 ወር መቀየር አይችልም። አንድ ሁለተኛ ደግሞ የበፊቱን ቪዲዮ ዲሊት አድርጊ አንቺ ፕራንክ እያደረግሽ ነው የምትሉት ቪዲዮን ዲሊት እያደረግኩ ነው። እንደምታውቁ ብዙ ቪዲዮ ስለሆነ ይሮቶኮት ዲሊት ጎዴ ህንጥሙሩ እና ደግሞ እኔ ያማንኩት ለራሴ ስል ነው እና አላህ እኔን ስለመረጠኝ አልহামዱሊላህ እኔ እስላም ነኝ። በዚህ አልደራደርም። ለእናንተ ብዬ ሳይሆን ለራሴ ለህይወቴ ብዬ ነው አመንኩትና አልহামዱሊላህ እኔ ሙስሊም ነኝ። አንዳንድ ሰዎች ግን እኔን አንገት ለማስደፋት ብዙ ነገር ትጥራላችሁ። እኔ በአላህ መንገድ ላይ ምንም ነገር ሊለየኝ አይችልም። ይሄንን ማወቅ አለባችሁ። ዛሬም ነገም አልহামዱሊላህ እኔ ሙስሊም ነኝ፣ አልደራደርም። ከሰለም አላህ ከመራኝ ሙስሊም ነህ ብሎ ከጠራኝ አምኜ ለሱ መስክሬ ምን ሊባል ስም መቀየሬ አላህ ጀነትን ቃል ገብቶ ከለየኝ መጠሪያ ሰጥቶ ሰልሜ ካመንኩ በኋላ እንዴት ስም ልያዝ ከሌላ? ሙስሊም ነኝ እኔ ሙስሊም ነውና የዚች ዓለም የጀነት ስሜ لك الحمد ربي يدرسي قلتا بارشو بالبيت بالله يرداتا الحمد لله يا بجل انقيتا وجق والنار قلني قالت كريتا لك ولا تفبات اللبين قديتا الحمد لله الحمد لله الحمد لله إلهي وددن مرتن قتاي الحمد لله إلهي الحمد لله إلهي الحمد لله إلهي وددن مرتن قتاي الحمد لله الحمد لله الحمد لله إلهي وددن مرتن قتاي الحمد لله إلهي الحمد لله إلهي الحمد لله إلهي وددن مرتن قتاي وددن الله وددن اسلمنا لنيا مرتن وددن الله وددن اسلمنا لنيا مرتن وددن الله وددن اسلمنا لنيا فكدن وددن الله وددن اسلمنا لنيا ብዙ ልጆች አሉት ለስሙ በእርግጠኝነት አንተ ራሱ ይክር ትበጥሷለህ። ኢክራም ምን አለች በል። እውነቴን ነው ልክ እና ልጅቷን ተፋታት፣ ቀሪዎቹን ያዝ፣ ገና ይመጣል።